ሄሎ ቤተሰብ እንዴት ነው? እግዚአብሔር ይመስገን። እንዴት ናችሁልኝ? እኔ አለው እግዚአብሔር ይመስገን። እናንተ ደህና ናችሁልኝ? እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ አማን፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ በዩቱብ ብቅ ብለናል። እግዚአብሔር ይመስገን እና ላንበሻብሻችሁ ላስጨፋ ነው ላስደስታችሁ፣ ፈታ ዝንት ዘና ላደርጋችሁ እንግዲህ በዩቱብ እየመጣው ነው። ስለዚህ ላይክ ሼር ሰብስክራይብ መደረግ አለበት። ይህ ቻናል ላይክ ሼር ሰብስክራይብ መደረግ እንዳይረሳ አድርጉልኝ፣ አበረታቱኝ። እስቲ በደንብ ከፍ ከፍ አድርጉኝ። አስተያየትም እየሰጣችሁ ይበዛው እንዴት ነው ከቪዲዮ ከማን የሚለው እንግዲህ ዛሬ ይዤላችሁ የመጣሁት ሀሳብ ምንድነው? በትላንትናው ዕለት በመንግስት የ2017 የመንግስት ሰራተኞች የስፖርት ፌስቲቫል ተከፍቷልና እሱን ያስመለከተ የመክፈቻ ስነ ስርዓት ላስቃኛችሁ ነው የመጣሁት። ከዛ ጋር ከምነው መክፈቻው ስነ ስርዓት ላይ እኔም ነበርኩ አንዱ ተሳትፌያለሁ። ምን ይመስላል የሚለው በጣም ያማረ በጣም ደስ ያይደዋል። አንደኛው ስፖርት ምንድነው? እንቁላል በማንኪያ ተይዞ የ50 ሜትር ውድድር ነበረ። የቀደመ ያሸነፈ የሚለው ወርቁን በላ ነውና እንደዛ ነበር። ሁለተኛው ደግሞ ገመድ ጉተታ ነበረ በሁለቱም ጾታ። እዛ ጋር በገመድ ጉተታው ማን መስሪያ ቤት ተካሄዱ የሚለውንም እናያለን። እየቀረጽኳቸው ነው የምገባ። ይኸው እየቀረጽኩ ነው እየቀረጽኳቸው ነው የምገባ። ኧረ ይኸኛው ቲም ነው እንጂ የሚያምረው ቪዲዮ ነው። ኧረ በጣም በሉ ካሜራዬን አታበላ። ያምራል አጆ በነገራችን ላይ ሁሉም የየራሳቸው ኳሊቲ ያላቸው፣ አንዱ ኦሮምኛ ላይ ጎበዝ ነው፣ አንዱ ወላይትኛ ላይ ጎበዝ ነው። አሁን ነው መምረጥ አለባችሁ። ፍራኛ አሁን ነው አንድ ከምሬ ነው የምላችሁ። ከምር ሞት ለመቃለል ሁሉ ኢሜጅያ በጣም ደስ ይላል። መልሽ ጠቅላይ ሚኒስትር ጽሕፈት ቤት
ጸጋ ገንዘብ ሚኒስቴር የለያችሁ ሌሎችንም በጣም በመሳተፋቸው ከዛ ወጥተው እዚህ ጋር በመምጣታቸው ብቻ ይሸልማሉና እኔ በቃ ለጭብጨባ ዞሮ በተለይ ሰርግ ላይ ደግሞ የበለጠ አሪፍ ይሆናልና ዲጄ እጅ ወለላ አንዴ ቅድም እንደነገርኳችሁ እዚህ ጋር ራሱ መምጣት በራሱ ተቋማት ከኢትዮጵያ ስልጠና ኢንስቲትዩት ኢትዮጵያ ስፖርት አካዳሚ ከኢትዮጵያ ስፖርት አካዳሚ የኢትዮጵያ ኮንስትራክሽን ባለስልጣን በመቀጠል ገቢዎች ሚኒስቴር ከፍተኛ ግብር ከፋዮች ከኢትዮጵያ ኮንስትራክሽን ቀጥሎ ሚኒስቴር መካከለኛ ግብር ከፋዮች ከገቢዎች ሚኒስቴር መካከለኛ ግብር ከፋዮች ከተማ መሰረተ ልማት ሚኒስቴር ከከተማ መሰረተ ልማት አዲስ መስኖና ቆላማ ከመስኖና ቆላማ ከተማ መሰረተ ልማት ከከተማ መሰረተ ልማት ባህልና ስፖርት ሚኒስቴር ከባህልና ስፖርት ሚኒስቴር የመጨረሻው ውሃና ኢነርጂ ሚኒስቴር። ፈጠን በሉልና እየሄዳችሁ ፎቶ ላይ ነው፣ እዛ ነው የምትነሱት። ፎቶ ላይ ነው የምትነሱት። አንበሳይ ሰዓት የለም። ፎቶ በኋላ ዲጄ እስቲ አንድ የስፖርት ሙዚቃ ሞቅ አድርግልኝ። ዓለም ነቃ ገባ በል ግብድብ እያላችሁ እስቲ እያየሁ ነው። እስቲ ዲጄ
አስጀምሮ እንግዲህ ሞራል ያስፈልጋል። መከላከያ ለሀገራችን ብለን በመቆም ለሀገር አለኝታ ያለውን ሚና እናውቃለን። በሰላም ወጥተን በሰላም የምንገባው የድንበር የሀገር አስከባሪ የመከላከያ ኃይላችን ስላለ ነው። መከላከያ ሞት ያለ ሞራል ስጡልን። ትምህርት ሚኒስቴር ፊት ለማለት በዝግጅት ላይ የሚገኘው የ18ኛው የፌዴራል የመስሪያ ቤቶች ስፖርት ለሁሉም ፌስቲቫል ተሳታፊያችን የሀገራችን የጠቅላይ ሚኒስቴር ጽሕፈት ቤት ትልቁ አለቃችን መስሪያ ቤት ጠቅላይ ሚኒስቴር ጽሕፈት ቤት ዲጄ የመንግስት ሰራተኞች የሚለውና ሀገራችን ከታላላቅ ሀገሮች ተርታ እንድትሰለፍ ሌት ከቀን ማዕድን ሲፈልግ የሚኖረው የሀገራችን እንደምታስታውሱት ባለፈው ዓመት በ17ኛው የስፖርት ፌስቲቫል ዋንጫ የወሰደ ነው። ያም ብቻ ሳይሆን የሀገር አለኝታ መሆኑን ለመግለጽ ከሚሊየን ወደ ድርጅት እያንዳንዱ በአግባቡና በትክክል ለመጠቀም ሙስናን ለመከላከል የሚያደርገውን ጥረት ለማሳየት ሚዛናዊ የሀብት ክምችት እንዲኖር ለማድረግ እሰራለሁ፣ እተጋለሁ ይላል። ዘመኑ የኢንፎርሜሽን ነው ይላል። በጣም ታምራላችሁ። እውነትም ዘመኑ የኢንፎርሜሽን ነው። ስለዚህ ዘመኑን ተጠቅመን ከዘመኑ ጋር እንራመዳለን። መልካም ጊዜ፣ መልካም ቆይታ። መልእክታችሁንም ተቀብለናል። ስራዬም ከባድ ነው። ገነባለሁ፣ ሀገር አሳድጋለሁ፣ ሀገር አበለጽጋለሁ። በስፖርቱን በመሳተፍ ሰራተኞቼ በአካልና በአእምሮ ስፔቶች የህዝብ ተወካዮች ምክር ቤት ጽሕፈት ቤት በተሻሻለው የጽሕፈት ቤት ማቋቋሚያ አዋጅ ቁጥር 1114 ህዝባር 2011 የምክር ቤቱ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት 100ኛ ዓመቱን እያከበረ እንደሚገኝ እየገለጸልን ነው። የህብረተሰብ ጤና አደጋዎችን በመከላከል በመቆጣጠር ላይ የሚገኝ አንጋፋ ተቋም ነው። ተቋማችን የተመሰረተው ሰኔ 18 ቀን 1993 ዓ.ም ነው። ከዛም ጊዜ ጀምሮ ለተከታታይ ባሉ ዓመታት አንጋፋ ስራ እየሰራ ያለ የአገር ገቢን በማሳደግ ኃላፊነቱን የሚወጣ ትልቅ ተቋም ነው። ገቢ ከሌለ እድገት የለም። ገቢ ከሌለ ለውጥ የገንዘብ ሚኒስቴር ያው እንደተገለጸው ትልቁን ለሀገር እድገት ሀብት ያስፈልጋል። ሀብትን ደግሞ በአግባቡ ማኔጅ ማድረግ ያስፈልጋል። በ2035 ዓመተ ምህረት በዓለም አቀፍ ደረጃ ተወዳዳሪና የአፍሪካ ዋነኛው ማዕከል እሆናለሁ ይላል። የኢንዱስትሪ ተግባቦትን በመለየትና በዘላቂና አስተማማኝ የአየር ትራንስፖርት ልማትና አገልግሎትን በማስፋፋት የኢትዮጵያ ኢኮኖሚና ማህበራዊ ልማት ትርጉም ባለው ደረጃ ለመደገፍ በቁርጠኝነት እየሰራሁ እገኛለሁ።
ልዩ ልዩ አረቻዊ ሴቶችን ቋንቋዎችንና አገር በቀል እውቀቶችን እንዲጠኑ፣ እንዲጠበቁ፣ እንዲለሙና ለትውልድ እንዲሻገሩ አደርጋለሁ ይላል። የባህልና ስፖርት ሚኒስቴር የዕደ ጥበብ፣ ኪነ ጥበብና የሥነ ጥበብ የፈጠራ ችሎታዎች እንዲስፋፉ የማድረግ ምቹ ሁኔታዎችን እፈጥራለሁ ይላል። ባህልና ስፖርት የህብረተሰብ በአሁኑ ሰዓት ዳኞች እንቁላሉ የተቀቀለ ነው ወይስ ጥሬ ነው? እሺ እንግዲህ በአሁኑ ሰዓት 18ኛ የመንግስት መስሪያ ቤት ተቋማቶች የስፖርት በሉ እንቁላል በማንኪያ ዳኛው ታስጀምርልናለህ ማለት ነው። እንቁላሉን መንካት በእጅ አይፈቀድም። ተዘጋጁ። ነፋስ ነው ረጋ ተዘጋጁ። 1 2 3 ስፖርት በሁሉ ማለት ይችላል። ገመድ ጎታች በቦታ ዝግጁ። መሬት እዛው መያዝ እዛው ገመድ አንሳ። ትንሽ ለቀቅ። እናንተ ወጣ በሉ ትንሽ ዋው! ሁለተኛ ዙር ገመድ ለመጎተት ገመድ ያዥ፣ ያው መሬት መያዝ ገመድ አንሺ። በቃ ተጀመረ። ጉምሩክ ኢሳ ጉምሩክ ሃሎ የስ ኢሳ አንድ እኩል። አይ ውድድሩም ቆንጆ ይሆናል። አንድ እኩል ሲሆኑ ጥሩ ነው። የቀደሟንም ባላንስ ለማድረግ አሁን 9 እኩል ስለሆኑ አሁን ቆንጆ ነው። ትለዋወጣላችሁ። ምክንያቱም ውድድር ምክንያቱም ሁሉም ተቋማቶች እኩል ስለሆኑ ቴክኒካል ነገር እንዳይፈጠር አስተባባሪዎች ብቻ አድርግልኝ። እስቲ አንዴ ሰውነታቸው ማስተር፣ አንዴ እስቲ እጃችሁን፣ አንዴ ዲጄ ሻምፒዮን፣ እስቲ ሃሎ ኢሳ ጉምሩክ ኢሳ ጎታች ዝግጁ። ገመድ ጎታች ዝግጁ። ዝግጁ ነን። እሺ ሶስተኛ ዙር ገመድ ለመጎተት ገመዳሽ ያው መሬት ገመዳንሺ ስፖርት ነው። ተጀመረ። ኢሳ ጉምሩክ ኢሳ ሃሎ ዲጄ ራያ ሊሞቅ አድርግልኝ እስቲ። ራያ ቢኒ እንኳን ደስ አላችሁ።
ውድ ቤተሰቦች ያያችሁት ይህን ይመስል ነበር። እንደ ተፍታታችሁበት፣ እንደ ተደሰታችሁበት፣ እንደ ተዝናናችሁበት ተስፋ አደርጋለሁ። የዛሬው ቪዲዮ ይህን ይመስል ነበር። ቤተሰብ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ መደረጉ እንዳይረሳ። በቀጣይ በአሪፍ ቪዲዮ እስክንመጣ ድረስ ፈጣሪ ሀገራችን ሰላም ያድርግልን። መልካም የዳግማ ትንሣኤ በዓል እላችኋለሁ። መልካም ሰንበት።